ባለፈው ጉዟችን በእሳተ ገሞራ ጉድጓዶችና ወሰን በሌለው የጨው መስታወት ላይ ተመላለስን። ነገር ግን ምድር አስገራሚ ነገሮችን አልቀውባታል ብላችሁ ካሰባችሁ ገና የገጽታውን ጫፍ ብቻ ነው የነካችሁት። እንኳን ወደ ቻናላችን በሰላም መጣችሁ። ይህ የዓለም ዳሰሳ የምናደርገው የሁለተኛ ምዕራፍ ጉዞ ነው። ዛሬ አመክንዮአዊ አካሄድን የሚፈታተኑ የህልውናን ወሰን የሚገፉና ከብርሃን ዓመታት ርቀት ላይ ካሉ ባዕድ ዓለማት ጋር ሊመሳሰሉ የሚችሉ አካባቢዎችን ለመቃኘት ወደ ፍጹም አዳዲስ የምድር ማዕዘናት እንጓዛለን። የክረምት ልብሳችሁንና የውሃ ውስጥ መሳሪያዎቻችሁን ያዙ። ወደ ተፈጥሮ ውብ ውዥንብር ውስጥ እንገባለን። እነሆ እንጀምር። የክሪስታል ቤተ መንግሥት ናይካ ሜክሲኮ። የመጀመሪያ ማረፊያችን ከሜክሲኮ መሬት በታች በመቶዎች የሚቆጠሩ ጫማዎች ጥልቀት ውስጥ የክሪስታል ዋሻ በመባል ወደሚታወቅ ከመሬት በታች ያለ ክፍል ይወስደናል። ማዕድን አውጪዎች በተሰበረ የምድር ንጣፍ ውስጥ ጉድጓድ ሲቆፍሩ የተገኘው ይህ ቦታ በምድር ላይ ከተገኙት ትልልቅ የተፈጥሮ ክሪስታሎች መኖሪያ ውስጥ አንዱ ነው። እንደ ብርጭቆ ግልጽ የሆኑ ግዙፍ ሴሌናይት ምሰሶዎች ግዙፍ የባዕድ ዓለም ውስጠኛ ክፍል በሚመስል መልኩ ዋሻውን አቋርጠው ተዘርግተዋል። ነገር ግን አንድ ትልቅ ወጥመድ አለው። እሱም ከባድ ፈተና ነው። ይህ ዋሻ ገዳይ የሆነ ሳውና በውስጡ ይዟል። ከመሬት በታች ያለው ጥልቅ የምድር ሙቀት የሙቀት መጠኑን 58 ዲግሪ ሴልሺየስ እና ወደ 100 በመቶ የሚጠጋ እርጥበት እንዲኖረው አድርጎታል። ልዩ የበረዶ ልብስና የመተንፈሻ መሳሪያ ከሌለ አንድ ሰው በሙቀት ራሱን መሳት እንዳያጋጥመው ከውስጥ መቆየት የሚችለው ለ15 ደቂቃ ያህል ብቻ ነው። ይህ በእሳት ምድጃ ውስጥ የተቆለፈ አስደናቂ የበረዶ ምስል ድንጋይ ቤተ መንግሥት ነው። ጥልቁ ሰማያዊ ገደል ቤሊዝ። ከመሬት በታች ያለውን ሙቀት ኋላችን ላይ በመተው ወደ ባህር እንጓዛለን። ታላቁ ሰማያዊ ቀዳዳ ግሬት ብሉ ሆል ከቤሊዝ የባህር ዳርቻ ጠርዝ ላይ በሰላም እንቀበላችሁ። ይህ ወደ ጨለማው የባህር ወለል ውስጥ የሚወርድ ግዙፍ የባህር ውስጥ የውሃ ማጠራቀሚያ ነው። ከላይ ሆኖ ሲታይ ከባህር ወለል ላይ አፍጥጦ የሚያይ ግዙፍ የተማሪ አይን ይመስላል። ይህ ግዙፍ ክብ ገደል ከ1000 ጫማ በላይ ስፋትና ከ400 ጫማ በላይ ጥልቀት አለው። በመጨረሻው የበረዶ ዘመን የደረቀ የኖራ ድንጋይ ዋሻ ስርዓት ሆኖ የተፈጠረ ቢሆንም የባህር ጠለል ሲጨመር ጣራው ፈራርሶ ዛሬ ወደምናየው ጥልቅ የባህር ውስጥ ዋሻነት ተለወጠ። በረዶው ውስጥ ምንም አቧራ የለም። ይህ ማለት ሌሎች የብርሃን ቀለሞችን ሁሉ ይቀበላል። እንዲሁም ሰማያዊ የብርሃን ሞገዶች እንዲያልፉ ብቻ ይፈቅዳል። ይህ በየዓመቱ ቅርጹን የሚቀይር የቀዘቀዘ ድንቅ ዓለም ነው። በበጋ ወራት ይከሰታል፣ በክረምት ይጠፋል። የአምስት ቀለማት ወንዝ ካኖ ክሪስታልስ ኮሎምቢያ። የመጨረሻ ማረፊያችን የአካባቢው ነዋሪዎች የአምስት ቀለማት ወንዝ ወይም ካኖ ክሪስታልስ ብለው ወደሚጠሩት የኮሎምቢያ ሞቃታማ ጫካዎች ውስጥ ይወስደናል። ለአብዛኛው የዓለም ክፍል ይህ ልክ እንደሌላው ተራ ወንዝ ይመስላል። ነገር ግን በእርጥብና በደረቅ ወቅቶች መካከል ባለው አጭር ጊዜ ውስጥ አስደናቂ ነገር ይከሰታል። በወንዙ ንጣፍ ወለል የሚገኙ ልዩ እጽዋቶች ወደ ሕያው ዩኒየን ቀለማት ራሳቸውን ይቀይራሉ። በሀገሬው ብቻ የሚገኝ ማካራኒያ ክላቪጌራ የሚባል
ልዩ ተክል ነው። የውሃ መጠን ልክ ሲቀንስና ፀሐይ በወንዝ ንጣፍ ላይ ስታርፍ እነዚህ ተክሎች ደማቅና የሚነድ ቀይ ቀለም ይይዛሉ። ከቢጫና አረንጓዴ አልጌዎች ከሰማያዊ ውሃና ጥቁር ድንጋዮች ጋር ሲደባለቅ መላው ወንዝ በቀጥታ በጫካ ውስጥ የሚፈስ ፈሳሽ ቀስተ ደመና ይመስላል። ሕይወት ፕላኔታችንን ባልተጠበቁ መንገዶች ለመሳል መንገድ እንደሚያገኝ የሚያሳይ ድንቅ ማስታወሻ። ከገዳይ ክሪስታል ክፍሎችና ጥልቅ የባህር ውስጥ ገደሎች እስከሚያብረቀርቁ የበረዶ ዋሻዎች እንዲሁም ፈሳሽ ቀስተ ደመናዎች የምድር እውነታ ከልብ ወለድ እጅግ የራቀ መሆኑን ማሳየቷን ቀጥላለች። ሁለተኛውን ክፍል አጠናቀናል። ነገር ግን የተሰወረው ፕላኔት ገና ሊመረመሩ የሚገባቸው ስፍር ቁጥር የሌላቸው ምስጢሮች አሉት። ይህ ጉዞ አፋችሁን በእጃችሁ ካስጫናችሁ የላይ ቁልፉን ይጫኑ፣ ሳብስክራይብ ያድርጉ፣ እናም የኖቲፊኬሽን ደወሉን ይጫኑ። በዚህም ቀጣዩን ግዙፍ ጉዞ እንዳያመልጡት። ከታች ባለው የጽሑፍ አስተያየት መስጫ ላይ ሐሳቡን ይጻፉ። እንፋሎት በሚተፋው የክሪስታል ዋሻ ውስጥ ማሰስ ይመርጣሉ ወይስ ወደ ጥቁር ሰማያዊ ቀዳዳ ውቅያኖስ ጠልቆ መግባት ይሻሉ? ስለተከታተሉን እናመሰግናለን። ጀብዱን መቀጠሉን አይርሱ። በቀጣይ ጉዞ እንገናኛለን።